የቁርጥ ቀን ልጃችን አብነት መድኃኔዓለም ይማርህ። እንደሰነበትክ ልጅ ስልክ ቁጥርህን ሰጥተውኝ ዋትስአፕ ላይ ድምፅ አስቀምጫለሁ። እባክህ መልስልኝ ህሊናዬ እንዲረጋጋ። እግርህ ላይ ወድቄ ካሉህ ሰዎች ጋር ሁኜ አቡነ ሐራ እንሂድ ልበል። ሁለተኛ እሱን የምታክሙ ዶክተሮች እግሩ ላይ ስለሆነ ካንሰሩ ያለው ወደ ሌላው ሰውነቱ እንዳይሰራጭ እግሩን የሆነ ነገር ብናደርግ እያሉ ነው የሚል ኢንፎርሜሽን እየሰማሁ ነው። ካላረጋገጥሁ ኢንፎርሜሽኑን ታላቅ ይቅርታ ጠይቃለሁ። በመድኃኔዓለም ክርስቶስ ስም ለምናችሁ እንዳትነኩት። በሽተኞች የጎበኘበትን እግሩ መድኃኔዓለም በአቡነ ሐራ አድሮ ይፈውሰዋል። ቀላል ጥሪ አይደለም። እግዚአብሔር የሰጣቸው ቃል ኪዳን ልዩ ነው። የዮሐንስ ወንጌል ምዕራፍ 14 ቁጥር 12 በእኔ የሚያምን እኔ የማደርገውን ሥራ ይሠራል ከዚህም ያበልጣል ብሎ ጌታ የሰጣቸውን የእምነት ቃል ተጠቅመው ታላቅ ኢትዮጵያዊ ስፔሻሊስት ሐኪማችን ናቸው አቡነ ሐራ። አብነት ይድናል። እምነት እየሰበኩ ሳይሆን አብነት የፈለገውን እምነት መከተል ይችላል። ሕያው